የሚገርመው ነገር ሰው ባይሞት ፍቅር አይኖርም ነበር። ምናልባት ስቃይ ወይ ኑር ማመስገን የተሻለ ቀን ሲመጣ መደሰትን አናውቅም ነበር። ሁላችንም በራሳችን ዘቢያ እንሽከረከራለን። ያ ደግሞ የህይወት ግዴታ ነው። አንዳንዴ ህይወታችን ላይ የሚያስፈልገን ሳይሆን የምንፈልገውን አግኝተን ቢሆን አሁን ያለንበት ቦታ ላይ አንቆም ነበር። ድር መሰል ህይወት የድር ጫፍ ከመፈለግ ይልቅ በድር ውስጥ የተከለለችውን ሸረሪት መሆን የተሻለ ነው። ወይዘሮ ዛህራ ይህ ኪችን እንደ እናቴ ኪችን ውበት የለውም አይደል? አዎ ማለቴ አምነን የዚህ ቤት ውበት ወደር የለውም። ግን ደግሞ ታሪክ የያዘ ቤትና ይሄ አንድ ሊሆን አይችልም። አንቺ ብቻ ነሽ የተረዳሽ ልጄ። ከእህቴ ሰማር እኩል እኮ ነው እዛ ቤት ውስጥ የኖርኩት። የሰራተኝነት ስሜት ሳይሰማኝ ፍላጎቴ ሳይጎልብኝ። ግን ምን ያደርጋል ብድሬን ሳልከፍል ሞት ቀድ። ዛህራ ቆይ ግን እናት አትሆኚኝ? ኧረ ምን ቆርጦኝ የኔ ልጅ ብዬልሃለሁኝ። እናት ሆናለሁ፣ ቃል እገባልሃለሁ። አቤት ያለንበት ሁኔታ ግራ ያጋባል አይደል? ከጥቂት ቀናት በፊት በሆዴ ልጄን ይዤ ነበር። ያን ሳናጣ ደግሞ ሞርዚና ታመመች፣ ሰማሃል አረፈች። ታዲያ ሁሉ ነገር ማየት ቀርቶ ይሆናል ብሎ ማሰብ ራሱ በጣም ይከብዳል የእውነት። አዎ ግን ጄሪ፣ እኔ ከመፈተን መልካም ነገር የሚገኝ ይመስለኛል። ማለት በፈተና ተስፋ ለማይቆርጥ ሰው። አዎ ያው ግን አምነን ግን ውስጡን ደከመው። አዎ በደንብ ተንከባከቢው እና ደግሞ የተሻለ ነገር እንዲያስበችው። አምነን ብዙ ጭንቀት ከማይወዱት ሰዎች መካከል ነው።